እንደ ሌሎች ሴቶች መስዬ አልጋ ላይ ይዤሽ ልውጣ እንዳትለኝና እንዳታስቀይመኝ ማለት የተሳሳተ ጥሪ ደርሶሽ የተሳሳተ ቦታ ነው ያለሽ እንዴት ምክንያቱም እኔ እዚህ እህት ፍለጋ አልመጣሁም በመቀጠል ደግሞ በተደጋጋሚ እየተገናኘን አንድ አንቺን የመሰለች ልጅ እንድትወልጂልኝ ይፈልጋል አዎ ይሄንም ነግርሽ በጣም አስፈላጊ ስለሆነ ስለዚህ ጊዜ ማባከናት ናንቺ ታዲያ ወዴት ነው የምትሄደው አባ ይሄን ልነግረው ሄጄ እኮ ነው እንደዚህ አድርጎ የደበደበኝ እንኳንም ደበደበሽ አዎ እንኳንም ወገን የላትም ብሎ ቀጠቀጠሽ በፍጹም እንደዚህ ማለት አባዬ እባክህ ልለምን እባክህ በማጸን ውስጥ በተሸከምኩት ልጅ ልለምን አባዬ እባክህ በእግዚአብሔር በመድኃኒዓለም ልለምን አቶ አብይ ይሄ ነገር ትንሽ ቢቆየን አይሻልም ለምን እዚህ የምትፈሪው ሰው አለ ኧረ እኔ ማንንም አልፈራም አንተ ብዬ ነው ለኔ ምን ታዋቂ ዲዛይነር መሆንን ነግረኸኝ አይደል እንዴ ሉና ታዲያ ሉና እንደ አይነቱ ባህሪ ከአንድ ዝነኛ አይጠበቅም ብዬ ነው እኛ ሰው መውደድ አንችልም የሚሰማን መናገር አንችልም ኖ እኔ ሰው በሰው መሀል ሆኖ ብቸኝነት ባይተዋርነት እንዲሰማው ማድረግ ፌራ አንቀመጥ ዘፈኑ አልቋል በቃ ከዚህ በላይ በስር መንገላታት የለብህም ከዛሬ ታሰርከኝ በቃ እግዚአብሔር ነፃ አውጥቶህ brother is a honest person really I hope there will be some guys who playing the game behind him we will make further investigation on that نمتس انت سبس ትተዋወቃላችሁ እንዴ አዎ እንተዋወቃለን ይዮባ እነዚህ እኮ ናቸው እዛ በረሃ ላይ ተውናቸው ያለን ዘመዶቻችን እና እነሱም ይከፍላሉ አዎ ይከፍላሉ አዎ ስምሽ ማን ነው ሲፈን እባላለሁ ሲፈን ነው ስምሽ አዎ ናፍቆት እንዴት ነው የምታውቁት ናፍቆት እኔ ከመወለዴ በፊት እኛ ቤት ተቀጥሮ ይሰራ ነበር ባህር ዳር አዎ እሺ ከዛ በኋላ ሰርቆ ተባረረ እሺ የአባቴ ስም ማን ይባላል የአባቴ ስም ነፃነት ይባላል ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማም ተታየል ደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን
እያልኩ ልሰናበቱት ነው። زيري سرعان استوى كذي ولا أنت تارجع الجن أفراد ماسك ما تجي من تارجع أسكت تارجع كاباي أكشتيني أنت دم مرة قاعد تبلي اللبت وتا عندي نمر قاعد أباتي ناتشي منور سلام مال في الجدلين يارلن ديالكوك نعم عندي تارجع نو أنتن عندون ياينين بلين مقلة كنكو بابي لكنا أباي بتحسبوا كتلك أدغاني أدانا منهم كأدغانا ترفين متألاون وردت سوا يمررين دقاتوني أدرجي إيش كات أفي كرتا بل زنبلك جوال ناهون يان بالغي بطفاتو لك مقطعت سيغباኝ ከሱ ጋር ፍርድ ቤት ልጓተት ነው ማለት ለምን ትጓተታለህ ሲጀመር መንጓተት ብሎ ነገር አይታሰብም የሰራው ትልቅ ወንጀል ስለሆነ ቶሎ እናሳስረውና እና እናትን እንደዚህ በድሏት እንደዚህ ደብድቧት መታሰር የለበትም ነው የምትለው አይ አልልም እሺ ይተነስ ግባና ተኛ ደህና በጣም ይቅርታ ቻልኩ ምን ነው ቢያል አይዞህ ያጋጥማል ለምን ምክንያቱን ለማወቅ ብዙ አትድከም ሌላ ነገር ሳይሆን ሚስትህን በጣም ስለምትወዳት ነው ተበናጂ ሚስታት ሚስት እመነኝ በደንብ ትወዳታለህ አስር ደጋግሜ ነግሬሻለሁ ስለሱ ሚስት አይዞህ አቶ አቢ አንተ ልትወልድ ብትፈልግ እንኳን እኔ ልወልድልህ ስለማልችል ብዙ አትጨነቅ ለምንድን ነው እሱ ምክንያቱም ልጅ መውለድ እንዲቀላል ነገር አይደለም ማንም ተነስቶ ልጅ ልጅልኝ ስላለኝ ብቻ ልወልድለት አልችልም ቆይ ታዲያ ለምን ወልድልሃለሽ የሥራው ባህሪ ስለሆነ ነው አዎ ራሴን ልዩ ሴት አድርጌ ቀረብኩ ወንድሜን ትመስላለህ ምናምን ያልኩ ነገር ሁሉ ውሸት ነው ሌላው ቀርቶ ያለ ኮንዶም ካንተ ጋር ለመተኛት የተስማማሁት እኔ ሴቶችን ኮንዶም ስለምጠቀም አንቺ በጣም መልካም ያለሽ ሴት ነሽ መጥፎ ሴት ነሽ አዎ እኛ መልካም አይደለም እናንተ ግን ሁሌም ንጹዎች ጻድቆች ናችሁ አይደል ለማንኛውም ህልሜን ገለሽ ስለሳቅሽብኝ በጣም አመሰግናለሁ
የትም አትሄድም። የደረቀ ቁስሌን ነካክተ ካደማኸኝ በኋላ የትም ንቅንቅ አትልም። የኔን ህይወት ያበላሸው እንዳንተ ንጹህ ነኝ እያለ የሚያናፋ አንድ ባለጌ ነው። ህልሜን፣ ተስፋዬን ሁሉ ገደል ከቶ እንዲህ እንደምታየው የማንንም ሰካራም መጫወቻ ያደረገኝ መለስ ብሎ ራሱን ማየት የማይወደውና ሁሉም ነገር ሰው ላይ መደፍደፍ የሚቀናው አንድ ደንቆሮ ነው። እና ትዝታሽን ቀስቅሼ ስላስለቀስኩሽ በጣም ይቅርታ። ታውቃለህ እንዲህ ተዋርጄ እያየኝ እኮ ዛሬም እኔን በከሃዲነት ይወቅሰኛል። ትላንት በፍቅር ያቀፋት ሴት መሆኔን ረስቶ ዛሬ ግን በችግር ይሳለቃል። እሺ በቃ አታልቅሽ። በቃ ተው፣ አታጽናናኝ። እንድታጽናናኝ አይደለም ይሄን ሁሉ ነገር የነገርኩ። በጅምላ ሴቶች ላይ ከመፍረድ በፊት ራስን መለስ ብለህ እንድታይና እንድትመረምር ብዬ ነው። ጥሩ። ሌላው ቀርቶ የተስማማንበትን 10 ሺህ ብር ተቀብዬ መሸኘት እችል ነበር። ግን ያን አላረኩትም። በጣም ስላሳዘንከኝ ነው ያን አላረኩት። ስማ ደግሞ የምትፈልጋትን ሴት እዚህኛ ሰፈር አታገኛትም። ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሃርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። ነሽ የኔ ቆንጆ? ደህና ነኝ። ለምንድን ነው ከመጣሽ ጀምሮ ሰላም ያላልሽ? ስላልፈለኩኝ ነው። ሌላ ለምን ይሆናል? ስላልፈለግሽ እንኳን አይደለም። የሁሉ ሰው ስላላፍረሽ አይደል? ነይ ቢያውን ሳሚ። አልስምህም። ሲፍዬ የኔ ቆንጆ፣ እኔ እኮ በጣም የምትወጂኝ አባትሽ ናፍቆት እኮ ነኝ። አንተ አባቴ አይደለህ። ምን? አዎ አባቴ ብትሆን የታለ የፈለከኝ፣ የታለ ያዝናናኸኝ? ልክ ነሽ የኔ ማር፣ በጣም ልክ ነሽ። ከዚህ በኋላ ግን በጣም ብዙ ልብስ ይዤ መጥቼ በዛ ላይ ደግሞ ብሉ ናይል በጀልባ በጣም አንሸራሽርሻለሁ። እሺ? ሌላ አባት ልጁን ብዙ ቦታ ወስዶ ያዝናናል፣ ግን አንተ ብሉ ናይል ብቻ ወስደኝ አዝናናሽ ትለኛለህ አይደለ? እሺ ይቅርታ የኔ ማር፣ ከዚህ በኋላ የፈለግሽበት ቦታ ውስጥ ያዝናናሻለሁ። ስላሰብክልኝ በጣም ነው የማመሰግነው። አሁን ሁሉ ነገር የሚያደርግልኝ ጥሩ አባት አለኝ። ምን? አዎ አሁንም ይቅርታ አላረግሽልኝም ማለት? ምን አዲስ ነገር ተገኘና ይቅርታ ማድረግልኝ? በጣም ቂመኛ ነሽ።
እኔ ቂመኛ አይደለም፣ ግን አንድ ነገር ከያዝኩ በቀላሉ መልቀቅ ማልችል ደረቅ ነኝ። የአባቴ መሞት ለምን እንደዚህ እንደሚያንገበግበኝ ታውቂያለሽ? ማንም ሰው የሚወደው አባቱ ሲሞትበት ያንገበግባል። በሰው እጅ ሲሆን ደግሞ የበለጠ። እሱ ብቻ አይደለም፣ የእዳትን ሲፈኔን ካላሳየኝ ከመሞቴ በፊት ካላሳየኝ እያለኝ መሞቱን እንዲቀጥል ለሚያደርግ እሱን አውቃለሁ። በጣም ያማል። በዛ ላይ ደግሞ እንደዛ መወዳት ሲፈኔ አባቴ አይደለም ብላ ጸጸቴን አባሰችው። አይኔ አባቴ ልጅ በእግዚአብሔር አባቴ ባረጋት ነው የሚሻለው። ተቃጠልኩ። ናፍቆት እባክህ ተረጋጋ። እንደዛ በሩቅ ሆኖ ሳያት የሞቱ አባት እኔን አባቴ አይደለም ስትለኝ ቢሰማ ምን ይሰማኛል? አሁንም ቢሆን ግን የኔና የአባቴን ስም እንድትመልሽልኝ ይፈልጋል። ማለት ልጄ ሲፈን ናፍቆት ዳባ እንድትባል ነው የምፈልገው። አሁንም እኮ ትምህርት ቤት በአንተ ስም ነው የምትጠራው። ትምህርት ቤት ብቻ አይደለም፣ የትም ቦታ ስትሄድ በኩራት ስሜ ሲፈን ናፍቆት ዳባ ነው እንድትል እፈልጋለሁ። ይሄ ነው አባትነቴን የነጠቀኝ አይደል? እኔ ምልሽ ሰዎቹ ምን ሆነው ነው እስካሁን ድረስ ስራ ማይገቡት? አንቺን አይደል እንዴ ማናገረው? አናገርሽ ጊዜው ባለፈው በተናገርኩት ነገር ፕሮፌሽናል ማለት ነው እስካሁን ድረስ? ኧረ እኔ አላውቅም። አኩርፈሻል እንጂ ባታኮርፊ ኖሮማ እዛው ሆኜ ሳናግርሽ ትመልሽልኝ ነበር። አንቺ መከተል አይጠበቅብኝም ነበር። ያልሰማሁሽ እኮ ዘፈን እያዳመጥኩ ስለነበር ነው። ለማንኛውም ከአንቺ ሌላ የምጠረጥረው ሰው ባይኖር እንኳን እንደዚህ መናገር አልነበረብኝም። ይቅርታ። በደንብ ስለተረዳሁሽ ይቅርታ መጠየቅ አይኖርብሽም። ግን ምንድን ነበር ያልሽ? እኔማ እኮ የሰዎቹ እስካሁን ድረስ ስራ ለመግባት ግራ ገብቶኝ ነው። ቆይ ያለብንን የውል ግዴታ እያወቁ እንዴት እስካሁን ድረስ ሳይገቡ ይቀራሉ? አብይ እንኳን ስደውልለት አያነሳም። ቶም ግን እየመጣ እንደሆነ ነግሮኛል። ግን ያው ሀዘን ስላጋጠሙ ሊሆን እንዴ። ታዲያ የፈለገ ሀዘን ቢገጥማቸው ምን ያህል ከባዱ እንደፈረምን እያወቁ መቅረት ነበረባቸው? ታዲያ ሀዘን ሲያጋጥማቸው ምን ያድርጉ? አላውቅም። ቢያንስ አንዳቸው እንኳን ገብተው ስራውን መላሊሉት ይገባ ነበር። ለነገሩ እውነትሽን ነው። ቀኑን ሙሉ ፌስቡክ ቻት ሲያደርገው ያለ ሰው ግን እንደዚህ አይነት ሞራል አለው ብዬ አላስብም። አልገባኝም። ቆይ ጭራሽ የተገላቢጦሽ እኔን እየወቀሽኝ እንዳይሆን ብቻ። እንደፈለግሽ ማሰብ ትችያለሽ። እንዴት ናችሁ? ደህና አይደለንም። ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? ማለት ያለብንን የውል ግዴታ እያወቅ እስካሁን ስራ ሳትገባ የቆየበት ምክንያት እሱ ነው እንደዚህ የሚያስቆጣሽ? እንዴት አያስቆጣኝም? የያዝነው እኮ ስራ ነው፣ ጨዋታ አይደለም። እንግዲህ እውነቱን ብታውቂ ይሻልሻል።
የዛሬው ሲገርምሽ ጭራሽ ስራችን መስራት የማንችልበት ሁኔታ እየገጠመን ያለው። ምን? ምን ያረክሽ ነው? ቆይ ምን ልትሆን የመጣህ አንተ? ማለት ጥያቄ በጣም ግልጽ ነው። ለምን መጣ? ተከትዬሽ እንደመጣ እኮ ነግሬሽ ነበር። እኔ ደግሞ ተከትለኝ እንድትመጣ እንደማልፈልግ ነግሬህ ነበር አይደል? አዎ ነግሬሽ ነበር፣ ግን በወቅቱ ሁኔታሽ ስላላማረኝ ይዤሽ ለመመለስ ነው የመጣሁት። ቆይ እኔ እንስሳ ነኝ? ስታየኝ ህፃን ልጅ እመስልሃለሁ? ሳልፈልግ ጎትተህ የምትወስደኝ? አልገባኝም። ቆይ እኔ እዚህ መምጣት አንቺን እንደዚህ ሊያናድሽ የቻለበት ምክንያት ምንድን ነው? ይኸውልህ ናፍቆት በጣም በተናደደበት ሰዓት ነው እዚህ የተገኘኸው። ሶ እናማ ሰይፈን አባቴ አይደለህም ብለዋለች። ስሜን ነጥቆኛል እያለ ሲናደድ ነበር። አንድ ገል ልንገርሽ፣ በጣም የምታሳዝኝ ምናምንቴ ፍጥረት ነሽ። እኔ? አዎ አንቺ። ፊትሽ ከቀረበልሽ ፍቅር ይልቅ በድሮ ትስታሽ የምትንሰፈሰፊ፣ ፊትሽ ከቀረበልሽ ጣፋጭ ማዕድ ይልቅ ተርፎ ለተደፋ ለሻገተ ፍርፋሪ እንደዚህ የምትንሰፈሰፍ አይነት ፍጥረት ነሽ። ስለ ስድቡ በጣም አመሰግናለሁ። እኔ ደግሞ እዚህ ምድር ላይ አለ የተባለውን ትልቅ ስጦታ ነፃነት የሚባለውን ሰው ለእንዳንቺ አይነቱ ትናንት የተፋችሁን መልሼ ካላኘኩ ለምትር ሴት አሳልፌ መስጠቴ ምን ያህል እንደሚቆጨኝ ልነግርሽ እፈልጋለሁ። አንተ የሰው ክብር የማይገባ ድንጋይ ነህ። እሱን ሂጂና ጠዋት ማታ ስሙን ለምታንቆለጳጵሽው ለዚህ የአጋሰስ ፍጥረት ሂጂና ንገሪው። ቆይ አንተ ምን ልሁን ነው የምትለው? እኔ ምንም ልሁን አላልኩም። ሲፈን ግን አባትነቷን የካደችው የትም ሲንዘላዘል እንደሆነ ግቢና ንገሪው። ጨረስክ? አዎ ጨርሻለሁ። የጨረስኩት ግን ንግግሬን ሳይሆን ከአንቺ ጋር ያለኝን ግንኙነት ነው። እሱንማ እኮ ገና ድሮ ነው የጨረስነው። በሂጂ እድሜ ዘላለምሽን ከእሱ ጋር ስትንጓተች ኑሪ። አንድ ነገር ደግሞ ልንገርሽ፣ ከዚህ በኋላ አጠገቤ ድርሽ እንዳትይ። ጨርሻለሁ። ምን ማለት ነው እሱ? ስራችንን ማንቀጥልበት ሁኔታ ተፈጥሯል ማለት? አብይ ከሚስቱ ጋር ተጣልቶ ተለያይተዋል። ምን? የፈራው ደረሰ ማለት ነው? ቆይ በምንድን ይጣሉት? እሱ ታሪኩ ብዙ ነው። ብቻ ካሁን በኋላ ተመልሶ ባልና ሚስት የሚሆነው ይመስለኛል። በኢየሱስ ቆይ አልገባኝም። መፋታት ብርቅ ሆኖ ነው እንዴ? ይሄን ያህል አካብደ ስራችንን ማንሰራበት ሁኔታ ተፈጥሯል ነው የምትለው? ላንቺ ያው ላንቺ ትዳር ማፍረስ ቀላል ነው። ስነ ስርዓት ይኖርቶ። ቆይ ምን እንድልሽ ነው የምትፈልጊው? እኔ ከስምምነታችን ውጪ ምንም ይሁን እያልኩ አይደለም። ለአብይም ንገረውና በስነ ስርዓት ስራውን እንዲቀጥል አድርገው። ካልቻለስ? ምን ማለት ነው እሱ ካልቻለ? እንዴ በሰላም ሀገር ሚስቴ ጥላኝ ሄደች በሚል ምክንያት ብቻ ስራን የሚያል ነገር እንደሚያቆም እያወቀ ነው እንዴ ያን ሁሉ ገንዘቤን አውጥቼ ሽርክና እንድገባ የሚያደርገኝ? እንዴ ጽዮን፣ ይሄ እኮ አንቺ ብቻ ጉዳይ አይደለም፣ የሁላችንም ጉዳይ ነው አይደል? እንዴ ተየኔ መቤት የኔና ያንቺን ጉዳት እኩል አድርገሽ ያመሳሰልሽው እንዳይሆንና ብቻ ጨርቄን አስጥለሽ እንዳታስሮጭ ነው። ቆይ ብታወዳድረውስ? እንዴ ቶም እንዴት ሆኖ ነው የሚወዳደረው? አንተ ስታስበው 5 ሚሊዮንን ያህል ገንዘብና ከየትም ተለቃቅማ ለዛውን በልመና የሞላችላት 1 ሚሊዮን ብር በምን ታሪክ ነው ሊወዳደር የሚችለው? ለነገሩ እውነትሽን ነው። አዎ አይወዳደርም። ግን ከየትኛውም ያህል ገንዘብ የሰው ልጅ ይበልጣል። አብይ ደግሞ ከገንዘብም በላይ ነው። ለኔ ግን ይቅርታ አድርጊልኝ፣ ሰው ከምትዩ ይልቅ ላቤን ጠብ አድርጌ ያጠራቀምኩት ገንዘብ ነው የሚበልጥብኝ። እሺ ስበይ ምንድን ነው? አዎ ካንቺም ላቤን ጠብ አድርጌ ያመጣሁት ከምትዩ ገንዘብ አብይ ላቀ ነው። እሺ ደግሞ ልንገርሽ፣ ላቤን ጠብ አድርጌ ያመጣሁት የምትዩን ገንዘብ ጎትሽ እርዳታ ሽርክና እንደገባሽ እንዳትረሽ። ማን ነው አጎቴ? ንገረኝ እስኪ ማን ነው አጎቴ? ምን? አሁና እኔ አሁን ስለምታወራው ተረት የማውቀው ነገር የለም። እኔ የማውቀው ላቤን ጠብ አድርጌ ባጠራቀምኩት ገንዘብ ሽርክና መግባቴን ብቻ ነው። በዚህ አይነት ሁኔታ ጎትሽን አትገጃቸውም። እሺ ይልቅ እሱን ተወውና ስራችንን ማቆም አለብን ያልከውን እንደ መጨረሻ ቃል ልቆጥረው እችላለሁ? ልንቆጥረው አንችልም።
እሱን አብይና አነጋግረን ምን እንደምለን ስንሰማ እንወስናለን። ጥሩ። መቼ ነው አብይን የምናናግረው? መቼ እንደሆነ አላውቅም፣ ግን አሁን ጥሩ ሁኔታ ላይ ስላልሆነ በቅርቡ የምንችል አይመስለኝም። ኧረ እሱ መናገር ካልቻለ እኔ መናገር በሚችልበት ቋንቋ እናግረዋለሁ። እሺ ልቀቀኝ ወደዛ። ስሜ መስታወት ቤት ውስጥ የቆመ ሰው ቀድሞ ሰው ላይ ድንጋይ ያወረውርም። እሺ በቀደም ሲዲውን ነጥቀሽኝ ስለሮጥሽ እስከ መጨረሻው እንዳላገኝ ያደረግሽ እንዳይመስልሽ። እሺ ጥሩ ትጫወታለህ። የማታሸንፈው ጦርነት ውስጥ ዘው ብሎ መግባት የገዛ መታነቂያ ገመድን እንደ መግመድ እንደሆነ ቁጠረው። እሺ ቆይ ለምንድን ነው ቀስ ብለን የማነጋገረው? ለማንኛውም ለሁለታችሁም የአንድ ሳምንት ጊዜ ሰጥቻችኋለሁ። በዚህ አንድ ሳምንት ውስጥ አብይ 24 ሰዓት ለመስራት ተስማምቶ የማይመለስ ከሆነ በህግም ሆነ በሌላ መንገድ ገንዘቤን ላገኝ ካሰብኩት ትርፍ ጭምር እንደምቀበላችሁ ወቁት። እሺ እሺ ዘማሪያ የጌታ ፍቃድ ሆኖ እናንተም ያላችሁን ጊዜ አጣባችሁ ለልምር ስለተገኛችሁ በጣም አመሰግናለሁ። ግጥምና ዜማውን በዋትስአፕ ልኬላችሁ ነበር፣ አጠናችሁት? በጣም ጥሩ። ስለዚህ አሁን በጋራ እንለማመደውና ቶሎ እንዲዋሃደን ማድረግ አለብን። ጥሩ። በነገራችን ላይ ዛሬ ከወትሮ ለየት ባለ መልኩ አገልጋይ ልዑል በመካከላችን የተገኘው ያለ ምክንያት አይደለም። የመዝሙሩ ግጥም ደራሲ እሱ ስለሆነ ጌታ ይባርክ። እኔም ደግሞ ዜማው ሞክሬዋለሁ፣ በጋራ ደግሞ እናሳድገዋለን። ስለዚህ እስቲ አንድ ጊዜ እንበለው። የስጋዬ ድካም በዝቶ ቢያዝለኝ ደከመብኝ ብሎ አምላክ ያልተወኝ ጠላቴ ይመኛል እኔን ለመቆስመስ አምላኬ ሆይ እባክህ በእጆቼ እጆቼን በእጄ ያዝ። እስቲ በይው። እጆቼን በእጄ ያዝ። አዎ፣ እስቲ አንዴ ድጋሚ። እጆቼን በእጄ ያዝ። እሺ፣ እስቲ አንድ ላይ ሁላችንን እንበለው። በስቶ ቢያዝለኝ ደከመብኝ ብሎ አምላክ ያልተወኝ ጠላቴ አይተኛ እኔን ከመመስመስ አምላኬ ሆይ እባክህ እጆቼን በእጄ ያዝ። በጣም ጥሩ። ጌታ ይባረክ። እናንተ ቀጥሉ። መጣ አንተ ያምል እዚህ ድረስ ጭራሽ ልቀቀኝ እንጂ ለምን ትገፈትረኛል? እና ደግ እንዳደረገ ሰው አቀፌ እንድስም ነው የምትፈልገው? አንተ ቆይ እንዴት ልትፈታ ቻልክ? እንዴት ስደፍረ እዚህ ድረስ ልትመጣ ቻልክ? የመጣሁት በሚስቴ ስልክ ደጋግሜ ደውዬልህ አልመልስም በማለት ነው። እና ሳይመቸኝ ቀርቶ ያልመለስኩልህ እንደሆነ ታዲያ? ሳይመች ቀርቶ አይደለም። በውላችን መሰረት ለሚስቴ ገንዘቡን ስላልሰጣትና ልሰጣትም ስላልፈለግ። ጌታ ምስክሬ፣ ጌታ ምስክሬ ነው አትበል። ኧረ ቀስ ቀስ አልልም። በጌታ ስም ደግመ ደጋግመ ስገዳኝ። እሺ እኔ ለሚስቴ ሰጣታል ብዬ ነበር ዝም ያልኩት። አንተ ግን ይኸውልህ እኔ ሳይመቸኝ ስለቀረ ነው እንጂ ላለመስጠት ፈልጌ አይደለም። ቆይ እንዴት እንደተፈታ ለምን አትነግረኝም? በወንጌላዊ ጥረት ነው የተፈታሁት። ምን? አዎ በሳቸው ወስና። ቆይ እሱ ደግሞ ምን አግብቶት ነው የሚያስፈታ? አየህ በመፈታቴ ደስተኛ አይደለም ማለት ነው። ወይም ደግሞ እዛ በስፍዬ እንድቀርልህ ነበር የፈለገው። ቆይ ስታስበው እኔ እንደዚህ እንዴት ላስብ እችላለሁ? ለምን አታስብም? ለማንኛውም የተፈታሁት ገንዘቡን በጠቅላላ በአንድ ወር ውስጥ ለመክፈል ፈርሜ ነው። እሱ ፈጽሞ ሊሆን አይችልም። ለምን? ስለማይሆን ነዋ። እንዴት ነው በአንድ ወር ጊዜ ውስጥ ያን ሁላ ገንዘብ አምጥተን መክፈል የምንችለው? አላውቅም፣ ብቻ መከፈል አለበት። ይኸውልህ ጸጌ፣ ይኸውልህ አትበለኝ። ይኸውልህ ለማንኛውም በወንጌላዊ ብርታት ጸሎት ህይወት በጣም ጥመኝ ጀምራለች። ይሄ መሰሪ ሽማግሌ
ወንጌላዊ በጸሎትና በምክር ማበርታት ብቻ ሳይሆን ደና መቋቋሚያ ገንዘብ ሰጥተውኝ ህይወቴን ሊለውጡት ነው። ቆይ ከየት አመጣ ነው እሱ ሊያቋቁም የሚችለው? ካሁን በፊት ያቋቋሟቸውን ሰዎች ካቋቋሙበት ቦታ ነው። ይኸውልህ ለማንኛውም ህይወቴ መስመር መያዝ ጀምሯል። ካሁን በኋላ ፈጽሞ መታሰር አልፈልግም። ልታሰር የምችለው አንተ ገንዘቡን አልመልስም ያልክ ጊዜ ነው። ስለዚህ አልመልስም ካልክ ያለምንም ርህራሄ አጋልጠህና ተያይዘን እስር ቤት እንገባታለን። ይኸውልህ ጸጌ አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ሰላም ይንሳሽ። ምን ፈልገሽ እንደመጣሽ ንገሪኝና ቶሎ ውጪልኝ። ምን ሆነሽ ነው መሲ ወንድዚህ ውሻ የምታደርጊ? ምን አድርጌሽ ነው? የተናገርኩት አማርኛ ይገባሻል መሰለኝ። ቀን አይደለም የምናገረው። አሁን ምን ፈልገሽ እንደመጣሽ ተናገሪና ውጪልኝ። ምንድነው እሺ? ቆይ ግን ሰውየውን በውድቅት በግብ ስታስገዳያቸው ምንም ያልተሰማ ሴትዮ ምንድን ያደረኩት ስትይ ትንሽ አታፍሪም? ምንድነው እያልሻለሽ? በእናትሽ አዲ እኔ አይደለሁም ያስገደልኳቸው እንዳትይኝና ጆሮዬን እሺ ይዳልጮ። ለዚህ ንግግርሽ ስድብ ነበር የሚያስፈልግሽ። ጭራሽ አፍሽን ሞልተሽም ልትሰርብኝም ትፈልጊያለሽ? እኔ አልሰድብሽም፣ ግን ለረጅም ጊዜ የኔን ንጽህናና ጸባይ ታውቂያለሽ አይደል እንዴ? በእናትሽ መቼም ኖሮሽ የማያውቀውን የዋህነትና ንጽህና አንቺ ራስሽ የማታምኚውን ልታሳምኚኝ እንዳትሞክሪ። ጥሩ እንግዲህ እንዴት ብዬ ላስረዳሽ ስለ ንጽህና ልነግርሽ እንደምችል አላውቅም። ታይ ካልሽኝ እተዋለሁ። ቆይ ግን አንቺ ሰውየውን አይደለም የሚያስገድልኳቸው እያልሽኝ ነው ወይንስ? እንግዲህ ከዚህ በኋላ ንጽህናዬን በምንም አይነት ቋንቋ ነግሬ ላሳምንሽ አልችልም። ሴትዮ የሌለሽን ንጽህናና የዋህነት እያወራሽ አትመጻደቂብኝ። ጥሩ እንግዲህ ህግ የኔን ንጽህና አጣርቶ እስኪያሳውቅና አንቺም ያንን አምንሽ ይቅርታ እስከምትጠይቂኝ ድረስ ምንም ነገር ላለመናገር ሞክራለሁ። ሰምኛለሽ? እኔ ከነፍሰ ገዳይ ጋር ምንም የምነጋገርበት ጉዳይ ስለሌለኝ ቢሮ ይለቀሽ ውጪልኝ። ይቆጭሻል መሰረት፣ ይቆጭሻል። አይቆጭኝም ያልኩሽ እኮ ነው። እንደው የሚቆጨኝ ምንድን ታውቂያለሽ? እስከዚህ ሰዓት ድረስ ከአንቺ ጋር ቁጭ ብዬ በማውራቴ ብቻ ነው። ምናልባት የመጣችሁ ገንዘብ ልትጠይቀኝ ነው ብለሽ አስበሽ ከሆነ እንዳትሳሳች። መጣሁት ለአንቺ የሚጠቅምሽ ጥሩ ስለ ቢዝነስ ላወራሽ ነው። አይሆንም ካልሽ እንግዲህ ምን ቢዝነስ ነው ያልሽው? የምን ቢዝነስ? ሁሉማ ቢሮውን ለቀሽ ውጭ አላልሽኝም እንዴ? ባይሆን ልሂድና ቢዝነሱን ሊሰራልኝ የሚችል ሰው ልፈልግ። ለዚህ ጉዳይ የምጠሽ ስላልመሰለኝ ነው። ነፍሰ ገዳይ ነሽ ብለሽ የኮነንሻትን ሴት በደቂቃ ውስጥ ያንን ሀሳብሽን ትተሽ እንደ ስለ ቢዝነስ መነጋገር እንደ ትንሽ አይከብድም? አይከብደኝም። ቢዝነስ ሌላ፣ ሰው መግደል ሌላ።
ጤና የላችሁም እንዴ? ዲዮዋ ምን አደረግን? ምን አደረግን? ከቤት እንዳትወጡ ካልኳችሁ በኋላ እኮ ወጣችሁ ነው ያገኘኋችሁ። በሉ ተነሱ፣ ተነስ። እንዴ ኧረ ዮባ በእናትህ እንዴ! እኛ እኮ በጣም ሞቆን የወጣ ነው። አሁንም ካልመሸ በስተቀር እንዴት እንደምንገባ አላውቅም። እንዴ የምታሳዝኑ እብዶች ናችሁ ልበል? ይወጣው እንጂ በእናትህ ለምንድን ነው የምትሰልበው? ብዙ ዋጋ ወደ ከፈላችሁበት ሀገር ለመግባት እኮ የቀራችሁ ለቀን ይህን ለቀን በትዕግስት ማሳለፍ አቅቷችሁ ለምንድን ነው ቆይ በአይሳይሴፍ ለምታረም የምትሯሯጡ? አይሳይስ? የምን አይሳይስ ነው የምታወራው? የኔ ወንድም ተዳከሙ እንጂ አልሞቱ። የተዳከሙ ደግሞ በምን እንደሆነ ታውቃለህ? የእኛ መንግስት በግብጽ በኩል ባስፈጸመባቸው ጥቃት። እንዴት? ባለፈው ኢትዮጵያ ላይ በፈጸሙ ጥቃት የተነሳ በአዲሱ መንግስት ጉልበታ እርምጃ ተወስዶባቸው ብዙ መሪዎቻቸውን ነው ያጡት። አዲስ መንግስት ኢትዮጵያ ውስጥ አዲስ መሪ መጣ? የኔ ወንድም ሀገር ቤት መንግስት ተቀይሮ ብዙ ለውጥ እየተካሄደ ነው። ለማንኛውም ተከተሉኝ። እናንተ ጤነኛ አይደላችሁም። በእናትህ ነው ተከተለኝ። አይሳይስ ናቸው። ማለች ተረፉ ማለት ነው።